አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄ ቆነጃጅቶች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ ያለሁላችሁ። ዛሬ የጁማ ቭሎግ ይዤላችሁ መጥቻለሁና እዚህ ጋር ማለት ነው ያበደ እንቅልፍ ላይ ነበርኩ፣ ግን ሳስበው እንቅልፍ ድህነት ነውና ድህነትን አሸንፊ መነሳት እንዳለብኝ ለራሴ እየነገርኩት ብዙ ነገር እያወራው ከራሴ ጋር ተነሳው። ወደ መነሳት አልጋ ወደ ማንጠፍ ፕሮሰስ ላይ ገባውኝ። ቭሎግ መስራት እንደዚህ ግን አታካች መሆኑን አላውቅም። ኤኒዌይስ ካሁን በኋላ ግን ያው ቭሎግ እየሰራን እንመጣለን ማለት ነው። እዚህ ጋር እንደምታዩት አልጋዬን እያነጣጠፍኩ ነው። አልጋ ነጣጠፍኩ አልጋችን ተነጠፈች፣ ፏለች፣ ሰው መሰለች። እዚህ ጋር አሪፍ ሆናለች። ከዛ ወደ ሳሎን እንደምታዩት ያን ያክል አይደብርም። ማታ ያው እንደ ነገሩ አድርጌው ስለነበረ እና እዚህ ጋር ምንድነው የሚያደርገኝ ማለት አንዳንዴ ጠሽ ያደርገኛል። ማላውቀው አይነት አክቲንግ ማራምደዋልና ያው ብዙ እንዳይደብራችሁ ባይዘይ እንደዚህ ካልሆነ ህይወትን መግፋት ስለማችሁት በዛ ነው። እንደኔ ትንሽ አበድ ይላላችሁ እና ህይወት ቤታችን እንደዚህ ፍክት ጽድት ግን ደግሞ ማለት ነው ባይዘው አንድ ነገር ንገራችሁ ጀመረኝ እዚህ ጋር እና ማለት ነው ጋይስ እዚህ ጋር ጥርሴን ልቦሽ ገብቼ ነው ጥርስ እንዳለው ሰው እና ማለት ነው ጋይስ የሚያስጠላኝ እኔ እንደው ታውቃላችሁ ከውጭ መጥቼ እና ከእንቅልፌ ስነሳ ቤት ተኳክቶ ካዩት በቃ ሰላም ይውላ ነው የሚነሳውና ምን አይነት አክት እያራመድኩ ነው? ወዳችኋለሁ እያልኳችሁ ነበረ። ሻወር ወሰደ፣ ተለበሰ፣ ተዘነጠ። ዘንጠሽ ወተሻል እና እንደዚህ ፏ ድምቅ ተብሎ ባለውስ በልቷል ብሎ እንጃለ ምን እያደረገ እንዳትታዘቡ ባይዘው አንዳንዴ እንደነገርኳችሁ ነው የሆነ ነገር እዚህ ጋር ሰው ለብሶ ቁርስ ያምራል። ዝም ብለሽ አትወጪም ቢታኒያ እዚህ ጋር ቡሌ ምናምን ፍለጋ ነበር፣ ግን አጣው። ወጣም ቄል በላ ነበር በጣም አይመጣም ጧት ብዬ ከእንደገና የሆነ የኔ ስሙ ማላውቀው አይነት ምግብ የምሰራዋለና እሱን ሰርቼ ትንሽ ቀምሼ ማለት ነው ትንሽ ቀምሼ ልሽ ብዬ ነው ያው ሲወጣ ባይዘው ብዙ ነገር ይታያል እና ብዙ ነገር አይቼ እንዳያምረኝ ብዬ ነው። እንደ ሴቶች እያደረገኝ ነው ንጥር እያደረገኝ ነው እና በቃ አብራችሁ ይሁኑ ባላ እናወራለን ደግሞ ባይ ሲዩ እስኪ እንዴት እንደሚያምር ወላሂ ይሄ ምግብ በጣም ነው የሚጣፍጣው። ስሩትና ቅመሱት። ባይዘው ብዙዎቻችሁ ታውቁታላችሁ እና የኔ ይሄ በጣም ምን ልበላችሁ ልዩ የሆነ ምግቤ ነው እና ከኔ ቤት ከወጣችሁ ታጣቁርስ ይሄን ነው ሰራላችሁ። ሌላ ሙያ የለኝም እና ይሄን ምግብ በላው፣ ሻይ ጠጣው። ከዛ
ምን እንደሚያደርገኝ እዚህ አሁን እኮ ይሄ ሽቶ እኮ ዝም ብሎ እኮ ነገር ነው ማለት ቶሎ ብን ብሎ የሚጠፋ ነው። ያን ያክል አይደለም። ግን ይሄ በኹር ወይኔ ይሄ በኹር እንዴት አባቱ እንደሚጣፍጥ የሆነ በቃ ሰላማችሁን እዚህ ጋር ወዳችኋለሁ። ወይ የሚያረግሽ ነው አሰጣሽ ቤት ታይ በልኩ እዚህ ጋር እንዴት ነው ቀጥታ ወዴት ነው የሄድኩት? ወደ መስጂድ የነበረን ይመስላል። እዚህ ጋር ማንም እንደምታዩት የለም፣ ብቻዬን ነኝ። ቢስሚላ ያን ሁሉ ርቀት መጥቼ ጁማ ሶላት አለፈኝ። ግን በቃ መውጣት ስላልፈለኩ ሰላሜን ስላገኘሁ እዚህ ጋር ትንሽ አረፍ ልበለኩና አረፍ አልኩኝ። ጥሩ ጊዜ ነው ያሳለፍኩ አደረግኩ እረፍት አደረግኩ። ከዛ ወጣሁ። በጣም ደስ የሚል መስጂድ ነው። ብዙዎቻችሁ ታውቁታላችሁ እዚህ አዲስ አበባ ውስጥ የምትኖሩ። ወጣሁ። ከዛ እርቦኝ ነበረ። በቃ እኔ ሲወጣ አለኝ ነገር በቃ አጥፊ የሚለኝ ነገር ነው። እዚህ ጋር ሻወርማችን በላው ጠጣው። ከዛስ ማትቀረዋ የኔ ጣፋጭ የኔ ቆንጆ ቡናችን ናት። ቡናዬን ጠጣው። ከዛ ደግሞ እዛ አካባቢ ያለ መናፈሻ አላውቅም ምን እንደሚባል ብቻ ጊዜ ነው ያሳለፍኩት። በጣም ደስ የሚል ነገር ነበረው። ተመለስኩ ወደ ቤቴ። አሁንም ደግሞ የተለመደው ቡና መጣጣት አለበት። ጭስ ምናምን አጫጫሱ ቡና ጠጣው። ከዛ ከራሴ ጋር ትንሽ ረፍት አደረግኩ። ብዙም ስራ አልነበረኝም። ባይዘወይ ካሁን በኋላ የማደርግላችሁ ቭሎግ ላይክ እያጠብኩ ልብስ እያጠብኩ ቤት እየፈገፈኩ ምናምን ነው የምመጣባችሁና ራሳችሁን ሬዲ ያደርጉ እኔን ለመቻል ማለት ነው። እና ያው ልሰናበታችሁ ምንም አልቀረኝም። እዚህ ጋር ጨራርሻለሁ። ወደ መኝታ ነው ወዲ ግን እዚህ ጋር አንድ ነገር መናገር ፈልጋለሁ። ምንድን ነው መሰላችሁ በጣም እና ውድ የኔ ፍቅሮች የኔ ቆነጃጅቶች ይሄን ዩቲዩብ ቻናል የማሳደግ ቻሌንጅ ውስጥ መግባት ይኖርብናል እና የኔ ቤተሰቦች ይህንን ቻናል ዝም ብላችሁ አይታችሁ አትለፉ። ሰብስክራይብ እያደረጋችሁ ኮሜንት አስተያየታችሁ አስቀምጡልኝ። በቀጣይ ቪዲዮ በተለያየ ኮንተንት ወይም ቭሎግ እንመጣለን። እስከዛው ድረስ ሰላም ሁኑልኝ። ግን እንደነገርኳችሁ በቃ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። ሲዩ ባይ